ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምናየው ስለ ራሳችን፣ ስለ ጓደኞቻችን፣ በአጠቃላይ ስለ ሰው ልጅ ባህሪ የምናስብበት መንገድ የሚቀይሩ 10 እጅግ አስገራሚ የስነ ልቦና እውነታዎችን ነው። እነዚህ እውነታዎችን በዕለት ተዕለት ህይወታችን ውስጥ ለውጥ የሚያመጡና ለብዙ ጥያቄዎቻችን መልስ የሚሰጡ ናቸው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው እውነታ ገንዘብ ደስታን ይገዛል? መልሱም አዎ፣ ግን እስከ ተወሰነ ደረጃ ድረስ። ጥናቶች እንደሚያሳዩት መሰረታዊ ፍላጎታችንን ለማሟላት የሚያስችል ገንዘብ እስካለን ድረስ ደስተኛ ነን። ከዚያ በላይ የሚመጣ ገንዘብ ግን ደስታችን ላይ ትልቅ ለውጥ አያመጣም። ከገንዘብ ይልቅ ለልምድ ወይም ኤክስፒሪየንስ፣ ለጉዞ ወጪ ማድረግ የበለጠ ደስተኛ ያደርጋል ይላል። ሁለተኛው የስነ ልቦና እውነታ የምንጨነቅባቸው ነገሮች 85%ቱ አይከሰቱም ይላል። ጭንቀት ጊዜያችንን እያበላን ነው። አንድ ጥናት እንደሚያሳየው ሰዎች ይከሰታሉ ብለው ከሚጨነቁባቸው ነገሮች ውስጥ 85% በፍጹም አይከሰቱም። የቀሩት 15% ደግሞ እኛ ካሰብነው በላይ በቀላሉ ያልፋል ይላል እና መጨነቃችን ብዙም ፋይዳ እንደሌለው ያሳያል። ሌላኛው የስነ ልቦና እውነታ ፕላሴቦ ኢፌክት ይባላል። አእምሯችን ሰውነታችንን የመፈወስ አቅም አለው ይለናል። ምንም መድኃኒት የሌለው ዝም ብሎ የተሰራ ኪኒን ይፈውሳል ተብሎ ቢሰጥ አእምሮ ስለሚያምን ብቻው ሰውነትህ እውነተኛ ነው ብሎ ለውጥ ሊያሳይህ ይችላል ይላል። እምነት ካለህ ግማሽ ጤናህን አገኘህ ማለት ነው። የጓደኝነት ጥንካሬና ዕድሜ። አንድ ሰው ጋር ያላችሁ ጓደኝነት ከ7 ዓመት በላይ ከቆየ ያ ጓደኝነት የዕድሜ ልክ የመቀጠል ዕድሉ ሰፊ ነው ይላል። ይህ ማለት ግንኙነቱ የቆየባቸው ዓመታት የስነ ልቦና ትስስር እጅግ ጠንካራ ያደርጉታል ማለት ነው። እቅዳችሁ ለሌላ ሰው አትናገሩ ይላል። አንድ ትልቅ ስራ ለመስራት እቅዳችሁ ለጓደኞቻችሁ ነገራችሁ እንበል። ስነ ልቦና እንደሚለው እቅዳችሁን ለሰዎች ስትናገሩ የመሳካት ዕድሉ ይቀንሳል ይላል። ምክንያቱም እቅዳችንን ስንናገር አእምሯችን ግቡ ላይ እንደደረሰ አድርጎ ያስባል። በዚህ ምክንያት ያንን ስራ ለመስራት የሚያስፈልገውን ተነሳሽነት ወይም ሞቲቬሽን ይቀንሳል ይላል። ይሄኛው ደግሞ በጣም የሚገርም የስነ ልቦና እውነታ ነው። በሌላ ቋንቋ ማሰብ ውሳኔን ያሻሽላል ይላል። አንድ ትልቅ ውሳኔ ከመወሰናችሁ በፊት በሌላ በምታውቁት ቋንቋ ለምሳሌ በአማርኛ፣ በትግርኛ ወይም በእንግሊዝኛ ብታስቡት የተሻለ ውሳኔ ትወስናላችሁ ይላል። ምክንያቱም በአፍ መፍቻ ቋንቋ ስናስብ ስሜታዊ እንሆናለን። በሌላ ቋንቋ ግን ነገሮችን በምክንያታዊነት ሎጂካል የመተንተን አቅማችን ይጨምራል ይላል። ስለዚህ በሌላ ቋንቋ እስኪ እያሰብን እንሞክረው እላለሁ። ሌላኛው እውነታ ደግሞ ብልህ ሰዎች ራሳቸውን ዝቅ አድርገው ይመለከታሉ ይላል። ብዙ የማያውቁ ሰዎች ሁሉንም እንደሚያውቁ ያስባሉ። በተቃራኒ ደግሞ በጣም ዕውቀት ያላቸው ሰዎች ራሳቸውን ዝቅ አድርገው የማየት የመጠራጠር ባህሪ ያላቸው ይለናል። ከነዚህ 10 ነጥቦች ውስጥ እናንተ በጣም ያስገረማችሁ የትኛው ነው? ከታች ባለው የኮሜንት መስጫ ሳጥን አጋሩን። ቪዲዮአችንን ከወደዳችሁት ላይክ በማድረግ እና ለጓደኞች በማጋራት አትርሱ። ለተጨማሪ ተመሳሳይ ቪዲዮዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።